አይኤችአይ ከሌላው ለየት የሚያደርገው ፕሮግራሞቹ ገቨርንመንት ሌድ እንዲሆኑ ተቋማዊ እንዲሆኑ አድርጎ ነው የሚሰራው። አንዳንድ ብዙ ፕሮግራሞች ፓርትነር ድሪቭን ናቸው። ዋንስ ፓርትነሩ ሲወጣ ስራዎቹ የሚቋረጡ ናቸው። ግን የኛና የአይኤችአይ ፓርትነርሺፕ መንግስት ከፊት ሆኖ አይኤችአይ በደንብ እየደገፈ የመንግስትን ተቋማዊ ሀገራዊ አቅምን እያጠናከረ ከመሄድ አንጻር ስለሆነ አሁን በርካታ የኳሊቲ አመራሮች ባለሙያዎች ተፈጥረዋል። ያንን ደግሞ የሚያቀነቅኑ ብዙ ሰዎች ፈጥረናል። አይኤችአይ ጋር ያው ብዙ ነገሮች ያው በመርህ ላይ የተመሰረቱ ናቸው። የመንግስት ፕራዮሪቲ የአገር ፕራዮሪቲ ነው ትልቁ መርህ። ሲስተም ላይ መሰረት ያደረገ ነው። ስርዓት ግንባታ ላይ መሰረት ያደረገ ነው። ያን ስርዓት ደግሞ የኮንቲኒየስ በሆነ መልኩ ስኬለብል በሆኑ መልኩ የሚሰሩ ናቸው ብዙዎቹ ስራዎች። ከሌላው የሚለየው ዛሬንም ትላንትና የነበረውንም ዛሬ ያለውንም የነገንም ታሳቢ ባደረገ መልኩ ተሻጋሪ የሆኑ እሳቤዎች በጋራ ይዘን ነው የምንሰራው። ይሄ አይ ቲንክ የአይኤችአይ ጋር የምንሰራቸው ስራዎች የፕሮጀክት ቤዝድ አይደሉም ከሚል መውሰድ ይቻላል። ቀጣይነት ያላቸው አይነት ስራዎች ናቸው። ኳሊቲ ያው ኮንቲኒየስ ፕሮሰስ ነው። ቀጣይነት ያለው ስራ ነው የሚሰራው። እዛ ላይ እንግዲህ ከአይኤችአይ ጋር አይ ቲንክ በጣም ኢትዮጵያ ያው እንደምናውቃት ትልቅ ሀገር ናት። 130 ሚሊዮን ፖፑሌሽን፣ ነምበር ኦፍ ወረዳስ፣ ነምበር ኦፍ ዞንስ በጣም ሰፊ ሀገር ነችና በጣም ገና አሁን የሰራናቸው ነገሮች አፕሪሼት የምናደርጋቸው ስርዓት ዘረጋን ሞትን በተወሰነ ቀነስን እንጂ ደግሞ የሚቀረን ደግሞ በጣም በርካታ ስራ አለ። እንዳገ ትልቅ እንደመሆናችን መጠን ማለት ነው። ኳሊቲ ስንለካ በኢንፑት በፕሮሰስ እና በአውትከሙ ነው የምንለካው። ፕሮሰስ ኢምፕሩቭመንት ላይ በጣም በርካታ እንትኖች አሉ። ኢንፑት ላይ በጣም ብዙ ነገሮች አሉን። በደንብ ኢንተግሬት ከማድረግ አንጻር አይኤችአይ ትልቅ አስተዋጽኦ አድርጓል። እሱም እንዲያደርግ ፓርትነርሺፑ ኮላቦሬሽኑ መቀጠል አለበት። ፈንዲንግ ሁሉም አካላቶች ደግሞ በተቻለ መጠን ዶነሮችም ሌሎችም ፊላንትሮፒስት አካላቶችም ለዚህ ድርጅት አስፈላጊውን ድጋፍ እንዲያደርጉ በዚሁ አጋጣሚ ጥሬን ማቅረብ ፈልጋለሁ።